አላህ ስለተከበረው ቃሉ ስለ ቁርአን ሲያወራ ምን አለ? ثم أورثنا الكتاب الذين اصطفينا من عبادنا በጣም ወደኛ ቅርብ ለሆኑት ባሮቻችን መካከል ስለመረጥናቸው ባሮቻችን ዩኒክና ስፔሻል ለሆኑት ባሮቻችን ይህንን ኪታብ አወረስናቸው ይላል አላህ Subhanahu Wa Ta'ala። በህይወታችሁ ወደ አላህ ቅርብ ከሆኑት ባሮች አላህም ወደሱ ስላስጠጋቸው ባሮች መካከል ለመሆን ስታስቡ ውርስ ያለ ከሚያወራው ከቁርአን ጋር ለመኖር ስትወስኑ በዛ ነገር ላይ የትኛውንም አይነት መስዋዕትነት ለመክፈልም ዝግጁ ስትሆኑ ወደኛ ወደ አልጀዘሪ ኢንተርናሽናል ኦንላይን ቂርአት ቻናል ጎራ ማለት እንዳትረሱ። በ0900715101 ይህንን ስልክ ቁጥር ሴቭ አድርጋችሁት እናንተ በፈለጋችሁት ስትፈልጉ በዋትስአፕ ስትፈልጉ በኢሞ አሊያም ደግሞ በቴሌግራም መመዝገብ እንደምትፈልጉ አናግሩ። በአላህ ፍቃድና በእናንተ ጥረት የአላህን ቃል ለመቀበል ዝግጁ በሆነች በእያንዳንዷ የሰው ልጅ ልብ ላይ ቁርአንን እናስቀምጣለን ኢንሻአላህ። አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ወሰላም በሚገጥማቸው በእያንዳንዱ የህይወት ጉዟቸው ላይ ከጎናቸው ሆኖ በወህይ በኩል ያናግራቸዋል። ከስብራት እስከ ብስራት ከከፍታው እስከ ዝቅታው በሚገጥማቸው እያንዳንዱ ነገር ላይ ከጎናቸው ነበር። ቀልባቸው በተሰበረ ሰዓት ላይ ቀልባቸውን ለመጠገን ከተጠቀማቸው የሚያማምሩ አያቶች መካከል አላህ እንዲህ ይላል፣ ፈላ يحزنك قولهم ያ ሙሐመድ አለይሂ ሰላቱ ወሰላም ንግግራቸው አንተን እንዳያሳዝንህ ይላል። በሚናገሩት ነገር ቀልብህ እንዳይሰበር። ለምን? ኢና ነዕለሙ ማ ዩሲሩና ወማ ዩዕሊኑን ልቦቻቸው ውስጥ ደብቀው የያዙትን በመላሶቻቸው ይፋ ያወጡትን እያንዳንዷን ነገር እኛ እናውቃታለን። አንተን ሐዘን አይሰማ በሚናገሩት ነገር እንዳትሸበር ይላል አላህ Subhanahu Wa Ta'ala። ያ ሰላም አላህ ለባሮቹ ያለውን ውዴታ ለሱ ሰዎች ያለውን ፍቅር ሲናገር ምን አለ? ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ከደም ስሮቹ በላይ እንደ ደም ስሮቹ ሳይሆን ከደም ስሮቹ በላይ ለሱ ቅርብ ነን አለ አላህ Subhanahu Wa Ta'ala። እኔ ስወደው የሚያይበትን አይን ሆነዋለሁ፣ የሚሰማበትን ጆሮ ሆነዋለሁ። እኔ ልውደደው እንጂ ምድር ላይ አስወድደዋለሁ ይላል አላህ። ያ ሰላም ረሱል አለይሂ ሰላቱ ወሰላም እድሜያቸው 53 ካለፈ በኋላ አላህ Subhanahu Wa Ta'ala ቁርአን አውርዶ ወቁል ረቢ ዚድኒ ዒልማ ጌታዬ ሆይ ዕውቀትን ጨምርልኝ በላላቸው አላህ Subhanahu Wa Ta'ala። ወህይ ቢወርድልህም ከጌታህ ዘንድ የሚላክልህ የዕውቀት ሁሉ አውራ ቁርአን ቢመጣልህም አንተ ግን ጌታዬ ሆይ ዕውቀትን ጨምርልኝ በላላቸው አላህ። የዕውቀት ሁሉ መጀመሪያ ቁርአን ሲሆን ደግሞ እንዴት ያምራል! ቁርአናችሁን ከአሊፍ አንስታችሁ አስተካክላችሁ የምትቀሩበት ነዘርና ተጅዊዳችሁ የሚስተካከሉበት ሂፍዛችሁን የምትሐፍዙበትን አልጀዘሪ ኢንተርናሽናል ኦንላይን ቂርአት ቻናል እኔ ራሴ አዘጋጅቼላችኋለሁ። በ0900715101 ላይ ስልክ ቁጥሩን ቴሌግራም ላይ ሴቭ በማድረግ ኢንቦክስ አናግሩ። ወቁል ረቢ ዚድኒ ዒልማ። ሐምዛ አንድ መልእክት ለአላህ ማረኝ ማረኝ አላህ የሰራናቸው ወንጀሎች በየቀኑ እየተደራረቡ ሲመጡ በየቀኑ የምናጠፋቸው ጥፋቶች እየበዙ ሲመጡ የአላህን እዝነት የምንከለከል እስኪመስለን ድረስ በጣም ጭንቅ ሲለን አላህ እንዲህ አለ፣ ወመን የግፊሩ ዙኑበ ኢላላህ ከአላህ ውጪ የናንተን ወንጀል ማን ሊምርላችሁ ይችላል? አላህ Subhanahu Wa Ta'ala እኛ ይዘነው ከምንሄደው የወንጀል ብዛት እሱ ደግሞ ወደኛ ይዞት ከሚመጣው የረህመት የእዝነት ስፋት አንጻር የናንተን ወንጀል ከአላህ ውጪ ማን ሊምርላችሁ ይችላል? አላህ Subhanahu Wa Ta'ala
እዝነቱን በአንድ ቃል ጥቅልል ሲያደርገው ምን አለ? ወያዕፉ ዐን ከሲር፣ ስለ ብዙ ነገሮች አፉ የሚል ጌታ አላህ። ያ ሰላም አላሁ ያ ጀባሩ። ዛሬ ጁምዓ ነው። ጁምዓችን ያማረ እንዲሆን ቀናችንን በሰላዋት እየጀመረን አንድ መልእክት ደግሞ እናድርስ። አላህ ሱብሓነሁ ወተዓላ ስለ ረሱል ዓለይሂ ሰላቱ ወሰላም ከተናገረበት በጣም የሚያማምሩ አያቶች መካከል አንዱ ይሄ ነው። አላህ ምን ይላል? ለቀድ ጃአኩም ረሱሉን ሚን አንፉሲኩም፣ ከነፍሶቻችሁ የሆነ እንደናንተው የሰው ዘር የሰው ልጅ የሆነ ከመካከላችሁ መልእክተኛ በእርግጥ መጣላችሁ አለ። ምን አይነት መልእክተኛ ነው? ዐዚዙን ዐለይሂ ማ ዐኒቱም፣ እናንተ ላይ የሚደርስባችሁ መከራና ችግሮች፣ በህይወታችሁ ውስጥ የሚመላለሱት ጭንቀቶች፣ የናንተ ጭንቀት እሱ ላይ የሚበረታ ሐሪሱን ዐለይኩም፣ ለእናንተ ደግሞ በጣም የሚጓጓ እስልምናን እንድታገኙ ሂዳያን እንድትወፈቁ አብዝቶ የሚጓጓላችሁን ቢልሙእሚኒነ ረኡፉር ረሒም፣ በሙእሚኖች ላይ ደግሞ እዝነቱ በጣም ዲፕ የሆነ የሚገርም የሆነን አዛኝ የሆነን መልእክተኛ በእርግጥ መጣላችሁ አለ አላህ ሱብሓነሁ ወተዓላ። ፈሰሉ ዐላ ኸይሪል በሸር ሐቢቢ አላህ። ፈማ ظنكم ቢረቢል ዓለሚን አለ። ረብል ዓለሚን ትርጉሙ ሁለት ነው። አንድም የዓለማት ጌታ ሲሆን አንድም ደግሞ የዓለማት ተንከባካቢ ማለት ነው። ታዲያ የዓለማት ጌታ በሆነውና እናንተን ተንከባካቢ በሆነው አላህ ሱብሓነሁ ወተዓላ ላይ ያላችሁ ጥርጣሬ እንዴት ነው አለ። አና ዒንደ ظኒ ዐብዲ ቢ፣ እኔ ባሪያዬ በጠረጠረኝ ቦታ ነው የምገኘው አለ። ፈልየظን ቢማ ሻእ፣ የሚፈልገውን ነገር መጠርጠር ይችላል። ጥርጣሬያችን ምንድነው? አላህ ሱብሓነሁ ወተዓላ ላይ ይምረናል፣ ይደርስልናል፣ ያግዘናል፣ ወንጀላችንን ያብስልናል ከሆነ ይዛችሁት የመጣችሁት ወንጀል ሰማይ ጠቀስ ቢሆንና በወንጀላችሁ መካከል ሽርክ ከሌለበት እዛ ወንጀል ላይ ዳግመኛ ላትመለሱ ቃል ገብታችሁ እስትግፋር እስካደረጋችሁ ድረስ ገፈርቱ ለከ ወላ ኡባሊ፣ ምርላችኋለሁ፣ ስለማርኩት ወንጀልም ግድ አይሰጠኝም አለ አላህ ሱብሓነሁ ወተዓላ። ያ ሰላም አላህ የተሰበሩ ልቦችን የሚጠግንበት፣ ከደጁ የራቁ ቀልቦችን ወደ ራሱ የሚመልስበት፣ መሸሸጊያና መደበቂያ ላጡ ብዙ ነገር ለጫላለመባቸው ሰዎች መጽናኛ የሚሆን ንግግሮች ቁርአን ላይ ያሰፍራል። ለሰው ልጆች በጣም ተስፋ ከሚሰጡ የቁርአን አያዎች መካከል አንዱ ይሄ ነው። አላህ ቁርአን ላይ እንዲህ ይላል፣ ኢነላሃ ላ ዩኽሊፉል ሚዓድ፣ አላህ ቃል የገባውን ነገር የሚያጥፍ ጌታ አይደለም፣ ቃል ኪዳኑን የሚሰብር ጌታ አይደለም ይላል። ቁርአን ላይ የገባቸውን ቃል ኪዳኖች ደግሞ ስትመለከቱ ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ጌታህ በርካታ ስጦታዎችን ይሰጥህና በሰጠህ ነገር ላይ ደግሞ አንተ ትደሰታለህ። ወበሽር ሳቢሪን፣ ታጋሾችን አበስራቸው። ኢነላሃ መዐ ሳቢሪን፣ አላህ ከታጋሾች ጋር ነው። ዱዑኒ አስተጅብ ለኩም፣ ጠይቁኝ እቀበላችኋለሁ ይላል። የተገቡልን ቃል ኪዳኖች በነፍስ ወከፍ ቤታችን እስኪገቡ ድረስ አላህ ላይ ያለንን መተማመን እያጠነከርን እንሄዳለን። አላህ እሱ ላይ የተማመነችን ነፍስ የማይጥል የገባውንም ቃል ኪዳን የማይሰብር ትልቅ ጌታ ነው። አሰላም ከሰዎች ምንም አንጠብቅም፣ አይተነዋል። ለሰላምታ የዘረጋነውን እጅ በጥላቻ ጠምዝዘውታል። ለሰርግ ያጨናቸው ሰዎች ለለቅሶ ሞሽረውናል። ከሰዎች ምንም አንጠብቅም፣ ቀልባችንንም ሰባብረውት ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ቁረይሾቹ እብድ፣ ደጋሚ፣ መተተኛ፣ ጠንቋ እያሉ ሲሰድቧቸው ቁርአን አውርዶ ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን፣ እነሱ በሚናገሩት ነገር ቀልብህ እንደሚጠብ እናውቃለን። መፍትሄው ግን ምንድነው? ፈሰቢህ ቢሐምድ ረቢከ ወኩን ሚነ ሳጂዲን፣ ጌታህን ከምስጋና ጋር አጥረው ወደሱም ተቃረብ፣ ከሰጋጆችም ሁን፣ ሞት እስከሚመጣም ድረስ እሱም ብቻ ተገዛሉ። ችግሮቻችን ሲበረቱ ወደ አላህ
ጠጋ። መከራዎች ሲበዙ ሐዘኖች ሲደራረቡ ወደ አላህ ጠጋ። ያኔ ነው መፍትሄው።